አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የኔ ውድ የዩቱብ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እናንተ እንዴት ናችሁ? ደህና ናችሁ? ባለፈው ያው በቀጣይ ያቀርብላችኋለሁ ያልኩት ከኢትዮጵያ ወደ አረብ ሀገራት የመጡ አዳዲስ ስደተኞች በተመለከተ ነው። ዛሬ አዳዲሶችን በተመለከተ አንዳንድ ነጥቦችን ዘርዘር አድርገን የምናይበት ይሆናል። ምንድነው ማድረግ ያለብን? አዳዲሶች ስንመጣ ማድረግ ወይም መጠንቀቅ ያለብን አንዳንድ ነገሮች አሉ። እነሱም መጀመሪያው የግል ንጽህናን መጠበቅ ነው። የግል ንጽህናችንን ያው ማቴሪያሎች ከተሟሉልን በኋላ የግል ንጽህናችንን የማንጠብቅበት ምንም አይነት መንገድ ስለሌለ የግል ንጽህናችንን መጠበቅ አለብን ማለት ነው። ሁለተኛው ታማኝነት ነው። ታማኝነት እዚህ ጋር ያስፈልጋል። ያው ሀገራችንን ለቀን ተሰደን ስንመጣ እዚህ ከማናውቀው ማህበረሰብ ጋር ስለሆነ የምንኖረው ከነሱ ጋር ለመኖር ደግሞ ለመቀጠል ታማኝነት መኖር አለበት እላለሁ። ታማኝነት ለራስ ነው። ታማኝነት ሌሎች ሰዎችንም አይጎዳም፣ ራሳችንንም አይጎዳም ማለት ነው። ስለዚህ የመጣነው ራሳችን ሰርተን ጥረን ግረን በላባችን ልንበላ ስለሆነ ታማኝነት ያስፈልገናል ማለት ነው። ታማኝ መሆን ያስፈልገናል ማለት ነው። ሶስተኛ ደግሞ ስንታዘዝ በስነ ስርዓት መታዘዝ አለብን። እነሱ ሲያዙን እኛ በስነ ስርዓት የምንታዘዝ ከሆነ እነሱም አስተዛዘዛቸው ስነ ስርዓት ያለው ይሆናል ማለት ነው። ስለዚህ መስራታችን ግዴታም እስከሆነ ድረስ መስራት ያለብንን ነገር በስነ ስርዓት መስራት አለብን። ይሄ በእኛም በህሌናችንም የሚያስገድደን ነገር ነው። ግዴታ ፊታችንን አኮፋትረን ወይም ተቆጥተን ምናምን መሆን ነገር የለበትም። ፊቱ ይባል የለ አንዳንድ ጊዜ እና እኛ ስንታዘዝ በስነ ስርዓቱ ስንታዘዝ የነሱ ማስተዛዘዝ ስነ ስርዓት ያለው ይሆናል ማለት ነው። እሺ የሚቀጥለው በምናጸዳበት ጊዜ አደጋ ላይ ከሚጥሉን ኬሚካሎች መጠንቀቅ አለብን። ብዙ አይነት ለጽዳት የምንጠቀማቸው ብዙ አይነት ኬሚካሎች አሉ። እነሱን መጠንቀቅ ያስፈልጋል። አብዛኞቻችን እህቶቻችን ይህን ነገር ባለማወቅ ብዙ ጉዳት እየደረሰባቸው ነው። ስለዚህ ይህን ነገር ባካችሁ ተጠንቀቁ። ብዙ አይነት ኬሚካሎች አሉ፣ ያሳዩአችኋል። በዚህ እናጭ ምናምን ይሏችኋል። እነሱ ባሏችሁ መሰረት አቀላቅላችሁ ምናምን የምትጠቀሙ ከሆነ ጉዳት አለው። ለምሳሌ በዚህ ይሄን ለሽንት ቤት ይሄን አጽድ ብለሽ ይሄን ብላ ስታሳይሽ አንደኛውን ተጠቅመሽ ስታበቂ ውሃ ካፈሰሽ በኋላ ነው ሌላኛው ሁለተኛውን መጠቀም ያለብሽ እንጂ አንድ ቃል ሁሉንም የሚቀላቀል ከሆነ ወላሂ ለሳንባችን ራሱ በጣም ከባድ ጉዳት አለው። እዚህ ጋር መጠንቀቅ ያስፈልገናል። ሌላው ስራ ከመግባታችን በፊት ቁርስ መብላት ምግብ መብላት አለብን። አንድ ሁላችንም ላይ በተለይ ኢትዮጵያኖች ላይ የሚታይ ችግር ምግብ ስራ ከመግባታችን በፊት ምግብ አንበላ። ይሄ መሆን የለበትም። ምግብ ካልበላን የኛ ኢነርጂ ከየት ነው የሚመጣው? ምግብ ሳንበላ እኮ እየተንቀሳቀስ በምንሰራበት ሰዓት የሚወጣ ኢነርጂ አለ። ያ የሰውነታችንን የመጉዳት ባህሪ ያለው ምግብ እስካልበላንለት ድረስ ማለት ነው። ለምሳሌ አሁን መኪና አለ። መኪና ለማንቀሳቀስ ወይ ቤንዚን ወይ ነዳጅ መሞላት አለበት አይደለ? ስለዚህ እኛም በምንሰራበት ሰዓት በምንንቀሳቀስበት ሰዓት ምግብ ያስፈልገናል። እዚህ ላይ ጥንቃቄ ማድረግ አለብን። ስድስተኛው እነሱ የማይፈልጉ ነገሮችን አለማድረግ ማለት ያው እነሱ አንዳንድ ነገሮች ቤት ውስጥ ይሄን ያልፈልግም ምናምን ብለው ሊያሳዩአችሁ ይችላሉ። እነሱ የማይፈልጓቸው ከሆነ በቃ አይፈልጉም። እናንተ እነዛን ነገሮች አክብራችሁ አታድርጉ። አንዳንዴ በተለይ ነባሮች ወይ አዲስ መተን ምናምን ብዙ ያላወቅናቸውን ነገሮች እንቀርጽና ምናምን ወይ ዩቲዩብ ላይ ወይ ቲክቶክ ላይ ምናምን ልንለቃቸው እንችላለን እና እነሱ በተለይ ልጆቻቸው ያሉበት እነሱ ያሉበት ምናምን ከሆነ በጣም አደጋ ነው። እዚህ ላይ ተጠንቀቁ ልጆች። ሌላው ሰባተኛው መብትና ግዴታችንን ለይተን ማወቅ አለብን።
መብትና ግዴታችንን ለይተን ማወቅ አለብን። ይሄንን ኢንሻአላህ በሰፊው እንደገና የምመጣበት ይሆናል። ምን አይነት መብት አለን፣ እንደገና ደግሞ ምንስ ግዴታ አለብን የሚለውን ይሄ ያው ዘርዘር ያለ ነገር ስለሚያስፈልገው ኢንሻአላህ ለሚቀጥለው ለሶስተኛ ጊዜ እመጣለሁ ማለት ነው። ስምንተኛ ስራ ስንጨርስ ወደ ክፍላችን ከመግባታችን በፊት እንትን ማለት አለብን። ከመሄዳችን በፊት ለነሱ ማሳወቅ አለብን። ስራ ከመጨረሳችን ወደ ክፍላችን ከመሄዳችን በፊት ለነሱ ማሳወቅ አለብን። አንዳንድ ጊዜ ይሄ ነገር ያው እንደ ትህትና እንደ መከባበር ያክል ነው። ያው ለሌላ ነገር ሳይሆን እንደ መከባበር ያህል ማለት ነው። ለምሳሌ ስራ ጨርሼ እሷ ወይ ሌላ ቦታ ወይ እኔን ፈልጋ ልትጣራ ምናምን ወይ ልጆቹን ሊፈልጉ የሆነ ነገር ፈልገው ሊጠሩኝ ያ እንዳይሆን ስራችሁን ሲጨርሱ ስራ ጨርሻለሁ አሁን የእረፍት ሰዓቴ ነው እና ክላስ ሄጄ ማረፍ ፈልጋለሁ ብላችሁ ለእሷ ከነገራችኋት ማለት ነው የዛን ሰዓት እረፍታችሁንም በስነ ስርዓት ትጠቀማላችሁ። በቃ እንጂ ዝም ብላችሁ ስራ ጨርሰናል ምናምን ብላችሁ ክላሳችሁ ወጥቶ አንዱ ሲፈልግ አንዱ ይጠራችኋል። ይሄን የእረፍታችሁ ሰዓታችሁን ሳታውቁት ሰዓቱ ያልቅና እንደገና ወደ ሌላ ስራ ትገባላችሁ። ስለዚህ ስራ ሲጨርሱ ማለት ነው ስራ ሲጨርሱ የእረፍት ሰዓታችሁን ማክበር አለባችሁ። ለመዲያባችሁ ተናግራችሁ ወደ ክላሳችሁ መግባት አለባችሁ። እና ለዛሬ እዚህ ላይ ይበቃናል ውዶቼ። ቪዲዮውን እስከ መጨረሻ እዩት። ሰብስክራይብ፣ ላይክ እንዲሁም ኮመንት መጻፋችሁን እንዳትረሱ። ስለ ሰራሁ ቪዲዮ አስተያየት ምናምን ካላችሁ ጻፉ፣ አስተያየት ጻፉ። እሺ። በተረፈ ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።